እኛ ከመጀመሪያው ወደዚህ ፕሮጀክት ስንገባ የገባ ነው የደሃዳ ተብሎ በቀበሌ ነው የተመለመል ነው። ለሰዓቷ ጤፏንም ሳሙናዋንም ቅባቷንም የኩታራው ደብተርም ልብስም በቃ በየዓመት ባሉ በየሰዓቱ እያቋጠሩ ስጦታውን ይሰጡናል። ማተብሽን በጥሽ አለኝ። አልበጥስም አልኩት። እንዴት አትበጥሽም? አንቺማ እርዳታ ይቆምብሻል አለኝ። በርካታ መረጃዎች አሉ። ይቺ ቤተክርስቲያን በእጅጉ ያጥላላቸዋል። እዚያ ሲሄዱ የእናንተ ቤተክርስቲያን እኮ ገንዘብ አላት፣ ሀብት አላት። ዳሩ ግን መች ታበላለች፣ መች ትረዳለች። ሰላም ውድ የዩቲዩብ ተከታታይ ቤተሰቦቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር ስም የተመሰገነ ይሁን። እኔ ሰላም ነኝ። ዛሬ በጎንደር ሰሜንን ለኢየሱስ ብለው እንዴት ሴራውን እንደሰሩትና በምን ዘዴ ምዕመናን ወደ ቸርቾቻቸው እንደወሰዱ አንድ ባንድ እንመለከታለን። ቪዲዮን ላይክ በማድረግ ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። እንቀጥል። በዘመነ ብሉይ ሕግና ነቢያትን በመቀበልና በመፈጸም እንዲሁም የተስፋውን ቃል በመጠበቅ ኖራለች። ጊዜው ሲደርስም የሐዋርያትን ስብከት ተቀብላ የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነትና ጌትነት አምና ጥምቀትን ወደ ምድሯ አምጥታለች። ወንጌልንም ተቀብላ አምና ስትሰብክ ኖራለች። አንዳንዶች በአፍሪካ ላይ ለሚያነሱት ለየትኞቹም አጀንዳዎቻቸው መንደርደሪያ ኢትዮጵያን የማድረግ ጽኑ ፍላጎት እንዳላቸው ግልጽ ነው። ይህ እውን እንዲሆን ደግሞ ለሀገሪቱ አንድነት፣ ሉዓላዊነት፣ ለባህላዊና ማህበራዊ ትስስር መሰረት ነች የሚሏትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቆጣጠር፣ በእነሱ ርዕዮት ማራመድ፣ ካልሆነም ማዳከም፣ ከተቻለም መከፋፈልን ይፈልጋሉ። ለዚህም የሀገር አለመረጋጋት ለነሱ ሰርግና ምላሻቸው ነው። በዚህ ክልል ውስጥ ለሁለት ዓመታት ያህል ብቻ ሳይሆን ከሁለት ዓመት በፊት የነበረው ጦርነትም የዚህ ቤተክርስቲያን ልጆችን በእጅጉ ያጠቃን እና በዚህ ምክንያት ብዙዎቹ በመጎዳት ላይ ናቸው፣ በመጠቃት ላይ ናቸው ማለት ነው። እንግዲህ በዚህ ጥቃት መካከል ከዚህ ጥቃት የተነሳ በርካቶቹ ለረሃብ ተጋልጠዋል፣ ለችግር ተጋልጠዋል። ረሃብ እንደምታውቁት ከባድ ነው። ብዙዎቹ በረሃብ ምክንያት ባሕር ተሻግረው ሃይማኖታቸው ማተባቸውን በጥሰው ሲሄዱ ይታያሉ። አንዳንዶቹ ደግሞ በረሃቡ ምክንያት ከዚሁ እንዳሉ ለልዩ ልዩ ችግር ተጋልጠው ይታያሉ። ያው በወቅቱ በፊት ቤተሰብ ጋር ነበር ምኖረው አብሬ ከእህት ከወንድሞቼ ጋር። አጋጣሚ ሆኖ አረገዝኩኝ። ከዛ አርግዤ ባለቤቴ ማስወጣት አለብሽ ስለሚያመኝ ትሞታለች ሲለው ዶክተር ማስወጣት አለብሽ ሲለኝ እኔ ደግሞ ከሞትኩም ልሙት ብዬ በዚህ ሄድኩኝ። እዛ ሲሄድ ከቤተሰብን ተጣላሁ፣ ወጣሁ፣ ከቤትም ወጣሁ፣ ከሱም ጋር ወጣሁ። ወጥቼ እየሰራሁ ያው ቀን መድረስ አይቀርም ወለድኩ። ሰወልድ መጣሁ። እዛ የነበረኝን ነገር ለጊዜው ቤት ክራይ የሚባል አለ፣ ምን የሚባል አለ፣ በቃ ብዙ ቁሳቁሶችን ሳደርግ ብር ብዙም እንትን ስለማይል አለቀ። ብሬ ስሰራ የነበረው ብሬ ማለት ያጠራቀምኩት ብሬ አለቀ። ከዛ መሀል ጎን ያለ ሰው ነው አሁን የሚወሰደኝ። በጎ ፈቃደኛ ነው እሱ ራሱ ጴንጤ መሆኑን አያውቅም። እውነቱን ለመናገር ጎረቤቴ አያውቅም። በቃ ስልጠና ላይ ባጃጅ መኪና እየሰለጠኑ በጎ ፈቃድ ነው ምሰራ ስላለው ከዛ በጎ ፈቃድ ሰራለሁ ብሎኛል። እንዲህ ከምትሆኝ ለቤት ክራይ ቢረዳሽ አለ። እሺ አልኩት። እሱም በወቅቱ እንዲህ ነኝ ሃይማኖቴ እንዲህ ነው አላለኝ። በቃ እውነቱን ለመናገር ማለት ነው። ያው እኔ በችግር ላይ ነው የገባሁት። በቀበሌ ተመዝግቤ ነው የገባሁት እና ቀበሌን ለነሱ አስተላለፈ። ያው እንትን ያዙን። ያው ደሃ ነኝ፣ ምንም ነገር በዛን ሰዓት ደካማ እናትም ነበረኝ። በጣም ምበላው መጠጣው አልነበረኝም የነበረ። አሁን በየ3 ወሩ ምንም ይሰጡናል። ደፍተርም ለልጆቼ ሻንጣም የተለያየ ቁሳቁስ ነገሮች ይረዱናል። እኔ የኦርቶዶክስ ተከታይ እምነት ነኝ። የሄድኩበት ምክንያት በፊት ይረዳኝ ነበረ። ሲረዳኝ ምናምን በቃ እንተሳሰብ ነበር በቤት ጉዳይ ምናምን። ከዛ ግን መጨረሻ ላይ ግን ያው ሃይማኖትሽን ካልቀየርሽ ምረዳሽ ነገር የለኝም እና ሃይማኖትሽን እንድትቀይር ይፈልጋለሁኝ እና አብረን እንጓዝ ሲለኝ እኔ አልቀየርም ሃይማኖቴ ነው። አንተ የፈለክበት መድረስ ትችላለህ፣ ግን እኔ ስለመቀየር ስለማልፈልግ አንተ መሄድ ትችላለህ አልኩት። ከዛ የሚረዳኝን ነገር ሁሉ አቆመብኝ፣ እርዳታውን ሁሉ አቆመብኝ። ከዛ መበላው መጠጣው ምንም ማደርገው ነገር አጣሁኝ፣ ከቤት ተዘጋብኝ። እዛ ያየኝ ሰው ነበረ
አንተ እንደዚህ ባለቤትህ እንደዚህ ሆና እየተራበች አንተ እንደዚህ ትሆናለህ እንዴት ልጆቹን ጥለት ትሄዳለህ ምናምን ነገር ሲሉት ለልጆች በቃ ችግር የለውም ግን እሷ እኮ እንደዚህ በጣም ኃይለኛ ስለሆነች ለሃይማኖቷ ግትር ናት አትረታም እና እኔ ስላት እምቢ ብላኝ ነው እንዴት አድርጌ እንደማሳምናት ግራ ስለገባኝ ነው ምናምን ነገር ይላቸዋል አዛ የሆነም በጣም ስለቸገረኝ ገባሁኝ ያው እርዳታቸውን አገኘሁኝ ልብስም አልነበረኝም ጫማም አልነበረኝም ከቤት ሁሉ ነገር ሙሉ አደረጉልኝ እኔ ባለቤቴ ሲሄድ የ4 ወር ነፍሰ ጡር ነው የነበርኩኝ ከዛ ሄደ ጠፋ ሲጠፋ ምንም ነገር ጠፋ ከቤት ላይ አንደኛ ጦርነት ነው ወጣ መስራት አይቻልም በቃ ሁሉ ነገር ድብልቅልቅ ያለ ነገር ሆነ እሱም ሲጠፋ እኔም ነፍሰ ጡር ነኝ ምሰራው አጣው በሰዓቱ መጠቀመው አጣው መበለው አጣው ከዛ እነዚህን ሰዎች ነው አጋጣሚ ያገኘው ተረዳሁኝ ችግር ተወገደ ጠፋ ከዛ በኋላ ባለቤቴም አድርሶ አልተገኘም በሰዓቱ ማለት ነው እስካሁንም አልተገኘም ጠፍቶ ቀረ ማለት ነው አዎ ግንባር እንደሄደ ማለት ነው ከዛ ግን ለምሳሌ አሁን የኛ ኦርቶዶክስ ነው እንጂ ሰውኮ ድንገት ከጎኗ የነበረ ሰው ጠፍቷት ነው ርቧት ነው ቸግሯት ነው እስኪን ጠይቃት እስኪን ዳሳት የሚል ሰው ግን አይኖርም ምክንያቱም ሄደ እንደ ቀረ መጣ እንደ ሄደ እንደ አልተመለሰም እንደ ነው እንጂ ሌላ መልስ የላቸው ከዛ በኋላ ወልጄ ግን ስወልድ ራሱ ምለብሰው ልብስ ራሱ አልነበረኝም በሰዓቱ ማለት ነው ለምን ቤት ላይ ሌባስ ወስዶት ስለነበረ ሙጥጥ አድርጎ ነው ወሰዳት ምንም ነገር ስላልነበረኝ ችግር ክፉ ሰው ነው አስቀያሚ ነው እና እሱም ሲጠፋ እኔም ስወልድ ሁሉ ነገር ድብልቅልቅ ሲመጣ ዓለም ተደባለቀብኝ ለኔ ማለት ነው ህይወት እንደ አዲስ ነው እንዲና እንዲ አድርጋ እንዲ ልታቆመኝ የቻለችው እና ትንሽ ይከብድ ነበር ከባድ ነው በመጀመሪያማ ገበያው ስመጣ ጓደኛዬ ሁለቱ ልጆቿን ዛይዳ ኑራ ሁለቱ ልጆቿ ወስዳ ትንሹ ድቃቃ ነው ይሄን አይመጥነውም ሲሉ ትልቁን መዝግበው ድቃቃውን ይዛ መጣችና የኔ 6 አመት ነው የ7 አመት ልጅ ነበር ይሄ ጫቅላ ተዛ ይመዝገብልሽ በኔው ተክተካ ምንም አውቀው ነገር የለኝም በኔው ተክተካ ስትለይ ታለምዬ እንዲህ ያለ ቦታ አለ ህዝቡ እየተመዘገበ ነው ህዝቡ እየተረዳን ያለ በቀበሌው እንትን እያረጋገጡ እንትን እያርጉ ነው ያለ ቀበሌ ማህበርኩኝ ቀጥታ በሷ ባስመዘገበችው ወስዳ ልጅን ተካችሁ ከዛ ወዲያ በቃ በሰዓቷ ጤፏንም ሳሙናንም ቅባቷንም የኩታራው ደብተርም ልብስም በቃ በየአመት ባሉ በየሰዓቱ እያቋጠሩ ስጦታውን ይሰጡናል በቃ ችግር ተራብ ተጥማት ይረዱናል ይደግፉናል እኛም ያችን አይተን የድነት ጎናችን በቃ አቅም ስለሌለን እቺና 5 ተቀብለን እንመጣለን ደስተኛ ሆነን ባንሄድም ሁኔታውን ባናዳምጠው ያችንን ተቀብለን እንመጣለን ቤታችን እኛ ከመጀመሪያው ወደዚህ ፕሮጀክት ስንገባ የገባ ነው የዳሃዳ ተብሎ በቀበሌ ነው የተመለመልነው ሁሉም አባላት ቀበሌው መዝግቦ ሲያበቃ በሚደወላችሁ ሰዓት ከሚደወላችሁ ቦታ ተሄዳላችሁ ተባልነ ተደወለልን ወደዛ ቦታ ሄርነ ስንሄድ በመሰረቱ በእለት ያው የልጆች እድሜ የትውልድ ቀን ምናምን ይሞላል እናት አባት ምናምን ይሞላል ቤተሰብ ይሞላል የሁሉ ችግር ይመጣል አላልንም በሀገሪቱ ማንንም የራሱን ሃይማኖት በነጻነት የማራመድ ሙሉ መብት ያለው በመሆኑ የራሳቸውን አምልኮ የሚፈጽሙ ብዙ የሃይማኖት ተቋማት ቢኖሩም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ያላትን ታሪክና ክብር እንዲሁም ተቀባይነት የማግኘት ምንም እድል እንደሌላቸው ስለተገነዘቡ በእርዳታ ካባ ተሸፍነው የሃይማኖት ቅሰጣቸውን ያከናውናሉ የተለያዩ ሰዎች አሉ በአብዛኛው ኦርቶዶክሳዊ የሚበዛበት ከተማ ነው ነገር ግን የተለያዩ መዋቅሮች አሉ የቤተ እምነት መዋቅሮች ማለት ነው በእነዚያ መዋቅሮች ውስጥ እርዳታዎች አሉ የውጭ ድርጅቶች አሉ በርካታ ድርጅቶች በተለይ እዚህ ማራኪ ክፍለ ከተማ አንድ ድርጅት አለ አዘዞ ላይ ደግሞ አንድ ድርጅት አለ ከዛ ደግሞ እንደገና ፒያሳ አካባቢ ዝቅ ብሎ ማለት ነው ገብርኤል ወደዚህ አንድ ድርጅት አለ
የሲኒየር ሲቲዝን የሚባል ማዕከል አለ። የሱ በርካታ መርጃ ዮሐንስ አካባቢ አንድ አለ፣ ጭፋጭት ላይም እንደዚህ አለ። እነዚህ የውጭ ድርጅት መርጃ ማዕከሎች በዋናነት ልዩ ልዩ እርዳታዎች ይረዳሉ። ይሄንን በኋላ የምታነሱት ይሆናል። እንግዲህ ስሙ እርዳታ ነው፣ በነገራችን ላይ ማቅረቢያ ነው፣ መሳቢያ ነው፣ እንደ ማግኔት ማለት ነው። ማግኔት ታውቃላችሁ እንግዲህ ወደ ብረት ስታስተጉት ብረትን ይስባል። ይሄ እርዳታ ደግሞ ኦርቶዶክሳውያንን እንደ ማግኔት እየሳበ እያቀረበ ከዚያ በኋላ አሁን አንድ ሰው ዶሮን ሊያርድ ሲል ምን ያደርጋል መሰለ? በመጀመሪያ የዶሮውን እንትን ይሄ ጥሬውን ይረጭላታል። ዶሮዋ ጥሬ ልትለቅም ትመጣለች፣ አታቅም። ከዚያ በኋላ ይዝና ያርዳታል። አሁን ጎንደር ውስጥ እየተደረገ ያሉ በእነዚህ ድርጅቶች ውስጥ እንደዚያ ነው። የሆነ ነገር ያፈሳሉ፣ ሲመጡ ከዚያ በኋላ ማረር ነው። እንደዚያ ነው ድርጅቶቹ እያደረጉት ያሉት። እና በዚህ ድርጅት ምክንያት በርካታ ኦርቶዶክሳውያን ሃይማኖታቸውን ትተው ወደ ሌላ ሂደዋል። በርካታዎቹ ደግሞ እንደገና በመሄድ ላይ ናቸው። በርካታዎቹ ደግሞ እንግዲህ በቤታቸው ነው ያሉት። ያው እርዳታውን በምንቀበልበት ሰዓት እናንተ ጌታን መቀበል አለባችሁ፣ ኢየሱስ እኮ ያማልዳል፣ ማትቀበሉ ለምንድነው እያሉ መስበክ ጀመሩ። 3 ጊዜ 4 ጊዜ እርዳታውን ከሰጡ በኋላ መስበክ ጀመሩ። አዛ ካልተጠመቅሽ የውሃ ጥምቀት ማድረግ አለብሽ አሉኝ። እሺ ችግር የለውም እጠመቃለሁ ምናምን እያልኩኝ ያው በጎን እርዳታቸውን እየተቀበልኩኝ ዝም አልኩኝ። እዛ መጨረሻ ላይ ግን ሊያጠምቁና ማአት ሰው ነው ሄርነ፣ ብዙ ሰው ሆነን ሄርነ። ሊያጠምቁና ሲል ማተብሽን በጥሽ አለኝ። አልበጥስም አልኩት። እንዴት አትበጥሽም? አንቺማ እርዳታ ይቆምብሻል አለኝ። የፈለከው ማቆም ትችላለህ፣ እኔ ግን ድንግል ማርያምን ክጄ መኖር አልችልም። የነፍሴ ዋጋ ናት። በምድራዊ ህይወቴ እንደዚህ የምታደርግልኝ ሊቀር ይችላል እንጂ ድንግል ማርያምን ትቼማ የትም አልገባም ማልኩት። ከዛ በኋላ ትንሽ ጸምና መጣ። እሺ ችግር የለውም አንቺ ትወጫለሽ አለኝ። እሺ አልኩት። ያው ባለቤቴ ያንን እርዳታ ከነሱ እንትን እያለ ማምጣት ጀመረ። እዛ ትንሽቱን ልጄን ክርስትና ማስነሳበት አጣሁኝ። አራስ ነበርኩኝ። ከዛ አንድ አባት አሉ ዮሐንስ ቤተክርስቲያን ናቸው። ከዛ ስነግራቸው ችግር የለውም እኛ እናነሳለን፣ እኛ በአሁን ሰዓት ካልተረዳዳን ምን ነው ብለው እሳቸው የኦርቶዶክስ ሃይማኖት ጥምቀተ ክርስትና እንድታደርግ አደረጉልኝ። ከዛ ሄድኩኝ ደግሞ እርዳታቸውን ፈልጌ ሄድኩኝ። ከዛ የሆነ ፈረንጅ ነው ቤት ገዛልሻለሁ፣ ማተብሽም በጥሽና በቃ የፈለግሽው ነገር አደርግልሻለሁ፣ ለባለቤትሽ ባጃጅ ገዝቼ እሰጣለሁ፣ ላንቺ ደግሞ ቤት እገዛልሻለሁ አለኝ። እሺ አልኩት። ከዛ ለባለቤቴ ባጃጅ ገዝቶ ሰጠው። ፎቶ ማንሳት አለብኝ እና ፎቶ ላነሳሽ ስለሆነ ክርሽን በጥሻለኝ። አልበጥስም አልኩት። አልበጥስም ይቀር ይቀራል እንጂ አልበጥስም፣ በሃይማኖቴ አልደራደርም አልኩት። ከዛ እሺ ችግር የለውም ሂጂ በቃ ፈለግሽበት፣ ከዚህ በኋላ እርዳታችንን አቁመናል እንዳትስተናገጂ ብለው አባረሩኝ። ልጅ ለተወሰነ ጊዜ አልሄድም ቸርች፣ ከቤት ያመጣ ጤፍን ቤት ኪራይም ምንም ልጅ ሳሙና ብዙ ነገር አድርጎልኛል። ከዛ አልገባኝም። እዛ ምን ቤተክርስቲያን ሲደውልልኝ ራሱ የት ነሽ ሲል ቤተክርስቲያን ስለው አሪፍ ነው ጥሩ ላይ ነሽ እያለኝ ቆየን። እዛ ለምንኛ ፕሮግራም አተጂ የት ነው ፕሮግራሙ ስለው ነይነት እንደ አይነት ፕሮግራም አለን ከኛ ጋር እስኪ እንሂድና እዩ ቀይር እያልኩሽ አይደለም፣ ግን ፕሮግራሙ በቃ እንደ መደበሪያ እዩ ምናምን ነገር አለኝ። መጀመሪያ እንደ መደበሪያ ነው ያለኝ እንጂ በእርግጠኝነት ገበያልሽ አላለኝም። ያው ጥሩ ነገር ስለሚያደርግልኝ በወቅቱ እህትም ወንድምም አክስትም አጎትም ማንም ዘመድም ሆነ ያወቀ ሰው አልደረሰልኝ ማንም ማለት ነው። ከዛ ሄድኩኝ። ጌታን ተቀበል አለ። የታል አልኩት። እኔ ጴንጤዎች ጋር ጎረቤቱኛ ካለው ግን ፕሮግራማቸው ላይ ተሳትፌ ስለማላቅ ምንም ማቆ ታሪክ የለም የታል ምናምን ስለው
ሳቀብኝ ተጨፈኛለኝ አስባለኝ መጨረሻ ድንግል ማርያም ክጃለሁ ባለ አልኩት ክጃለሁ ባለ አልኩት አሁንም ደግሜ ሶስቴ ነው ያልኩት ምን ነው ተጠራጥርሽ አለኝ አዎ መካድ አልፈልግም ስለው ችግር የለውም ነገ ጧት እውነቱን ሲገባሽ ትከጃታለሽ ምናምን ነገር ግን ክጃለሁ ባለኝ አልኩኝ በይስላለኝ ብያለሁ ከዛ የውሃ ጥምቀት አለው ሰጅ አለኝ እኔ ስለራቤ ስለበለው አይደለም የውሃ ጥምቀት ፍልውሃ አለ ብሌ እንደምገባ ስለማቀው ገባው ማለት በወቅቱ ማንም ቤት ክራይ መከፍለው የለ ምንም አራስ ልጅ ይዤ ተርቤም ተጥምቼ መጥቻለሁ ከዛ በቃ በጣም ብዙ ነገሮች መሃል ላይ ከነሱ ጋር ሆኜም ብዙ ነገሮች መሃል ይፈራረቅ ነበር ማለት መቶ ስለምፈልግ እንዴ ድንግል ማርያምን ይለኛል ከዛም ሂጄ ልክ እንደዛ ብለውኝ ተጠምቄም ሆነ ምናምን እመጣለሁ ቤተክርስቲያን ከመምጣት ወደ ኋላ አይደለም ስመጣም ግን ሰው አላቸው ለምን ቤተክርስቲያን ሄድሽልኛል ሁሌም ማለት ነው ጨለማ ለብሼ እመጣለሁ አሁንም ሰው አላቸው በቃ በመጣው ቁጥር እኔም አላቀው እነሱ የሚያውቁ ሰው አለ እንዲ ጊዮርጊስ ይደሻል ሰው ላገኝ ይላልው እዛ ደውለው ሊናገኝሽ ብለውኝ ብዬ ይሄን ሁሉ ነው መልክት እንትን ስለ የነበረው ከዛ አልኳል ጭራሽ ቤተክርስቲያን ቀረ ለምሳሌ ልንቀበል ስነድ በመጀመሪያ ዝም ነው የሚሉት በሁለተኛው ስነድ ግን ኢየሱስ ጌታ ነው ጌታን ተቀበሉ እሱ አዳኝ ነው እሱ ያድናቸዋል ከበሽታም ከኑሮም ከህይወትም ከብዙ ነገር ይገላግላቸዋል ጌታን ተቀበሉ እንዳልኩ ድንግል ማርያም አታማልድም ነው በብዛት ሰውን አሁን ኦርቶዶክስ እምነት ተከታዩ የሚያናገው እሷ ሌላ ሰው እንደሆነች እንደማታማልድ ነው የሚናገሩት ጌታን ተቀበሉ እሱ መምጫው ደርሷል ጌታን ተቀበሉ ነው በቃ እና ቀጥታ ምንድነው የሚሉት መጽሐፍ ቅዱስ የሚያስተምሩት አለ ልክ እንደ ሰንበት ትምህርት ቤት እንድትማር ነው የሚፈልጉት ቀጥታ ማለት ከረዳነህ ካኖርነህ ቤት ክራይ በሰዓቱ ነው ቀለብ በሰዓቱ ነው ቀጥታ ምንድነው የሚያደርጉ ክትትል ትምህርት ተማር ነው የምትባለው ለምን የፕሮቴስታንቱን ማለት ነው ክትትል ትምህርት ትማራለህ 3 ወር ከዛ ይወጥ ጥምቀት ትወስዳለህ ከዛ በኋላ ኢየሱስ ጌታ ነው ድንግል ማርያም መድኃኔዓለም ምናምን አይታሰብም ኢየሱስ ጌታ ነው ብቻ ነው እንድትል የሚፈቀድልህ በቃ የለም እንዲህም ዙረህ እንድታይ አይፈቀድልህም ከነሱ ሆነህ ደግሞ ከነሱ እየረዱ ወደ ሌላ ቦታ መሄድ አይቻልም መንቀሳቀስ አይቻልም በነገራችን ላይ እነሱ በጣም ጠንቃቃ ናቸው ሰው ያቆሙብሃል ከነሱ ሆነ ወደዚህ ቤተክርስቲያን ከመጣ ሰው ያቆሙብሃል ቀጥታ የሚያደርጉትን ነገር ያቆማሉ ጎበዝ ናቸው በዚህ በኩል እርዳታውንም በደንብ ነው የሚረዱ በሰዓቱ ብዙ ነገር ነው የሚያደርጉልህ ከዛ ውጭ ግን ከነሱ አንድ እርምጃ እንድትራመድ አይፈቅዱልህም ከዛ በቃ ስነድ ኢየሱስ ጌታ ነው የላ ነገር የላቸውም የመጀመሪያ ጊዜ የሆነ ነገርም ሲሰጡ ኢየሱስ ያድናል ኢየሱስ ጌታ ነው ጌታን ተቀበሉ ወደኛ ተመለሱ እስካሁን ድረስ በጨለማ ነው ያላችሁ ወደ ብርሃን ነው የሚሉ በቃ ይሄ ነው የነሱ አላማ ስጦታ ቢሰጡም ባይሰጡም እሁድ ቀን ፕሮግራማቸው ላይ አለ ሰበካ ያው ድንግል ማርያም አታማልድም ነው የነሱ ጠባቸው ድንግል ማርያም አታማልድም ቤተክርስቲያን ሄዳችሁ ለምንድነው ድንጋይ መስሙ ቤተክርስቲያን መሄዳችሁ ድንጋይ ለመሳም ነው ወይ ራሱን ባለቤቱም አታምኑት ኢየሱስ ራሱ አለ አይደል እናቱ ናት ግን አታማልድም ሰው ናት ነው የሚለው በቃ ሰው ናት አታማልድም ድንግል ማርያም እናቱ በመሆኗ እናምናለን በድንግልና እንደወለደችው እናምናለን ያምናሉ ይሄንም አምኑም አይደለም እናቱ ግን አታማልድም ነው አታማልድም እናንተ ኦርቶዶክሶች የጭንቃ ማላጇ ብላችሁ መጠሯት ሴት እኮ ናት እንዴት ሰው እንዴት የጭንቃ ማላጅ ይሆናል ብለው ነው የሚሉ ትምህርት አለ በዚህ መሃል ያው ብዙ በቸገረኝ ሰዓት አስታመውኛል ጤና የለኝም ያመኛል የወንድሜ ልጆች ቤንሻንጉል ጉሙዝ ሞተውብኝ ወንድም አባታቸው ሲሞት ይዤ ስመጣ ለልጆች መጠጊያ ሰርቪስ ሰርተው ሰጥተውኛል የቀበሌ ቦታ ነበር ትንሽ ቦታ ምኖር በጎኑ ይሽ አንድ ዶርም ሰርተው ልጆችን ሰብስቤ እንዲዛ አድርገውኛል በጊዜው ማለት ነው ያ ከሆነ በኋላ ግን አሁን ብሎ ወደ መጨረሻ የሚመጣው ነገር በጣም ከባድ ነው መጀመሪያ ላይ ስም ጥሪ ይደረጋል ስለ ጤና ትምህርት ይሰጣል ስለ ልጅ አያያዝ ያስተምሩሃል ወደ መጨረሻው ሲል ደግሞ ይመጣል ስብከቱ ትሰማለህ ሰምተህ አሜን በሉ ካለ ሌላ ኮተት አለ ብሎ የእናንተ ቤተክርስቲያን ምን ያደርግላችኋል ቤተክርስቲያን ሀብታም ናት ምን ያደርግላችኋል እኛኮ እየረዳናችሁ ነው እያስታመምናችሁ ነው ኩላሊት እጥበት ወስደን አዲስ አበባ ድረስ እያሳከምነ ነው አካል ጉዳተኛን ሰው አዲስ አበባ ጥቁር አንበሳ ወስደን እያሳከምነ ነው የእናንተ ቤተክርስቲያን ምን ታደርግላችኋለች ይላሉ በተለይም እንደ አፍሪካ ባሉ አህጉራት የሚከሰቱ አለመረጋጋቶች ወረሽኞች እንደ ትልቅ ድል የሚጠቀሙ ሲሆን
ድህነትን ደግሞ መሰረት አድርገው በእርዳታ ስም የሚያደርጉት ጉዞ ዛሬም እንደቀጠለ ይገኛል። ለዕለት ፍጆታ የሚውል ዱቄትና ዘይት የመሳሰሉትን እየሰጡ ለስጋ ፍላጎትና ድህነት እፎይታን የሰጡ እየመሰሉ ለነፍስ ድህነትን ይነፍጓታል። ለሐሳባት አሰጡኝ እኔንታ ምርጥ አባት ናቸው። አሞይ ስቀር ምን ሆነሽ ነው ደህና ነሽ አላየውሽም በዚህ ሳምንት ብሎ የሚጠይቁ አባት በቃ የሚጠይቁ አባት ትክክለኛ አባት አሁን ላይ አግኝቻለሁ። ድሮ ግን አባት የለም። በቃ እውነቱን ለመናገር አሁንና በፊት የመጣሁት ህይወቴ የመጣሁት ያክል ቆያለሁ ብዬ ባላስብም አሁን ላይ ያሉ የተሰጡኝ አባት ግን ስጦታ ናቸው። በቃ ስጦታ ትክክለኛ ስጦታ እንደተቀበልኩ ነው ማስበው እንጂ እንደ ልጅ ጠፋሽ ልጄ ስደውላቸው ልጄ ምን ሆነሽ ነው ተሽሎሻል ወይ አሁን እንዴት ነሽ ድነሻል ወይ እንዴት ነው እስኪ ላግኝሽ ሰድ ጾለት አድርገውልኝ ንሳ አባት አለኝ በየወሩ በየሳምንቱ እየመጣ የሚጎበኘኝ አለኝ። ከዚህ ፈንጠር ነው ያለ ቄስ አስማማው ይባላል አለ ጥሩ አባት አለኝ በየሰዓቱ የሚፈትሸኝ። እቺ ነገር ግና አልነገርኩትም። እቺ ነገር አልነገርኩ ቀጥታ ወደ ቅዱስ ጊዮርጊስ በር ነው የመጣው። እቺን አልነገርኩትም። አባት አለም በር መጥቼ ነው 3 ቀን አልቅሼ በአራተኛው ቀን እህቴ መፍትሄ ሰምታ በእህቴ ላይ ነው እንጂ አፌም አይከፈትልኝም። አፌን ከፍቼ ሙራኔን ምንም ከፍቼም አላወጋም። በእህቴ ላይ ነው ሀሳብ አደረሰችኝ እህቴ ናት። እኔ ጌርኩ 3 ቀን ነው አልቅሼ የመጣው። ምን ነው ማወጋውና የምነግረው ሰው አጥቼ ንስሐ አባቴ ከብዶኝ እሺ በወንድሞቼ አቀልሉኝ እንደሆን ብዬ ወረ እናንተ የመጣው። በሀገራችን የሰሜኑ ጦርነት እንደ ትልቅ እድል በመጠቀም